ሰላም ሰላም ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። ዛሬ ደግሞ እግዚአብሔር እንደገና የምህረት ዕድል ሰጥቶናል። ክብር ለእግዚአብሔር ይሁን። እግዚአብሔርን ቃል አብረን እንከፋፈላለን። ባለፈው የጀመርነውን ክፍል 3 እንዲህ በሚል ሐሳብ እግዚአብሔር በሰጠን ዕድሜና ዕድል እንዴት እናገልግል ወይም የሰጠንን ዕድልና ዕድሜ በአግባብ እንጠቀም በሚል ሐሳብ እግዚአብሔርን ቃል እንካፈላለን። በሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ እንደዚህ ይላል፣ ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶቹም ጋር ተጨምሮ መሰብሰብን አየ ይላል። ወገኖቼ በዚህ ክፍል ውስጥ እንደምንመለከተው ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ በአግባብ እንዳገለገለ፣ እግዚአብሔር ደስ በሚሰኝበት መንገድ እንዳገለገለ እና ከአባቶቹ ጋር እንዳንቀላፋ እግዚአብሔር ቃል ይነግረናል። ለእኔና ለእናንተም ዕድል፣ ዘመን፣ ጊዜ ተሰጥቶናል። በተሰጠን ዕድልና ጊዜ እንደ ዳዊት አገልግለን፣ በዘመናችን አገልግለን ለእግዚአብሔር ክብር ኖረን እናልፍ ዘንድ እግዚአብሔር ጠርቶናል። ወገኖቼ አንድ ቀን ሁላችንም እንደ ዳዊት ማንቀላፋታችን አይቀርም። ግን ዛሬ ጊዜያችንን፣ ዕድላችንን በአግባብ እየተጠቀምን ነው ያለ ነው የሚለው በጣም አሳሳቢ ነገር ነው ወገኖቼ። ደግሞ እግዚአብሔር እኛን የጠራን ብቻችን እንድንሰራ አይደለም፣ ብቻችን እንድናገለግል አይደለም። ደስ የሚለው ነገር አብረነው እንድንሰራ ነው። በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 3 ላይ ምዕራፍ 3 ቁጥር 9 ላይ እንደዚህ ይላል፣ የእግዚአብሔር እርሻ ናችሁ፣ የእግዚአብሔርም ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነን ይላል። ወገኔ ሆይ እግዚአብሔር ብቻህን እንድትሰራ አልጠራህም፣ ብቻችን እንድንሰራ አልጠራንም። እግዚአብሔር የጠራን ከሱ ጋር እንድንሰራ ነው። ብቻችንን አገልግለን ብቻችንን ሰርተን ፍሬያማዎች ልንሆን አንችልም። አደራውን ከሰጠን ጌታ ጋር በጸሎት በቃሉ እየተጣበቅን ፈቃዱን እየጠየቅን የጊዜውን ሐሳብ እየጠየቅን የልቡን ፈቃድ እየጠየቅን ምሪቱን እየተቀበልን ከሱ ጋር እንድንሰራ እግዚአብሔር ጠርቶናል። ምንም እንኳ አምኖ ስራውን ቢሰጠንም ግን ብቻችንን እንድንሰራ አይደለም ስራውን የሰጠን። ወገኖቼ ከማንም በላይ በሰጠን አደራ፣ በሰጠን ዘመን ውስጥ፣ በሰጠን ዕድል ውስጥ ከማንም በላይ ከኛ ጋር አብሮ እግዚአብሔር ሊሰራ ይፈልጋል። ዛሬ አብረነው ነው እየሰራን ያለነው ወይስ በቃ እውቀቴ፣ ትምህርቴ፣ ችሎታ ይበቃኛል ብለን እግዚአብሔርን ትተን ነው እየሮጥን ያለነው? ወገኖቼ ቆም ብለን እንይ። ያለ እግዚአብሔር ፍሬ ልናፈራ አንችልም። ያለ መለኮታዊ ምሪት፣ ያለ ድምፁን መስማት ውጤታማዎች ልንሆን አንችልም። ልንሮጥ እንችላለን፣ የሆነ ነገር ልናደርግ እንችላለን፣ ግን በቂ ውጤት አናመጣም። ስለዚህ ከማ ጋር ነው እየሰራን ያለነው ወገኖቼ? አሰሪያችን እግዚአብሔር ነው፣ አለቃችን እግዚአብሔር ነው። አንድ ቀን ሁላችንንም ይሄ አብረን እንድንሰራ የጠራን ጌታ አንድ ቀን ይጠይቀናል። ስለዚህ ከማ ጋር ነው እየሰራን ያለነው? ከጌታ ጋር እንድንሰራ ተጠርተናል። እንግዲህ ከጌታ ጋር በአግባብ ሰርቶ እግዚአብሔርን ካከበረው ሐዋርያው ጳውሎስ ዛሬ ጥቂት ነገር ልጁን ጢሞቴዎስን ከመከረው ምክር እንማራለን። እንግዲህ ሐዋርያው ጳውሎስ 30 ዓመት በጽናት እንዳገለገለ፣ ባገለገለበት ዘመን ብዙ ውጤታማና ፍሬያማ እንደሆነ እንመለከታለን። ብዙ አብያተ ክርስቲያናትን ተክሏል። ብዙ መንፈሳዊ ልጆችን አሳድጓል። ብዙ መንፈሳዊ አገልጋዮችን አፍርተዋል። ብዙ ታላላቅ ስራዎችን ሰርተዋል። ብዙ መልእክቶችን ጽፈዋል። ሁላችንም እንደምናውቀው ሐዋርያው ጳውሎስ በ30 ዓመት የአገልግሎት ጊዜው ታላላቅ የሆኑ አጀንዳዎችን ፈጽሟል። በሐዋርያት ሥራ ምዕራፍ 9 ላይ ከተጠራበት ጊዜ ጀምሮ በሱ ሕይወት እግዚአብሔር በነገስታት ዘንድ በአሕዛብ ዘንድ የሚጠበቅበትን ነገር ሁሉ አድርጓል። እንግዲህ ይህ ታላቅ አገልጋይ ሐዋርያው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ የመከረውን ምክር ዛሬ ከሁለተኛ ጢሞቴዎስ ምዕራፍ 4 ላይ ጥቂት ነገሮች አለፍ አድርገን እንመለከታለን። ጢሞቴዎስን ምንድን ነው የሚለው? ሐዋርያው ጳውሎስ ሲመክረው ሲጠራው ምንድን ነው የሚለው ስንል
እንዴት እንዳለፈ እንዴት ዋጋ በመክፈል እንዳገለገለን ሲመክረው ከዛ ክፍል እናያለን። እንግዲህ ጳውሎስ በዚህ ምድር ላይ ሲኖር ሁልጊዜ የምኖረው ለእናንተ ነው ብሎ ለፊልጵስዩስም ሰዎች ነግሯቸዋል። በፊልጵስዩስ ምዕራፍ 1 ቁጥር 23 ላይ ስንመለከት የምኖረው ለእናንተ ነው፣ ለእኔ ብሄድ ይሻለኛል፣ ነገር ግን በዚህ ምድር ላይ ስኖር ወንጌልን አገለግል ዘንድ እግዚአብሔርን ስራ ሰራ ዘንድ መኖሬ ለእናንተ ጥቅም ነው ይላል። ይኸው ጳውሎስ ጢሞቴዎስን ሲመክረው ቅድም እንዳልኩት በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ከ6 እስከ 8 ላይ እንዴት የራሱን ሕይወትና ዕድሜ ሰጥቶ እንዳገለገል ሲናገር እንደዚህ ይላል። በመስዋዕት እንደሚደረግ የእኔ ሕይወት ይሰዋል፣ የሚሄድበት ጊዜ ደርሷል ይላል። እንግዲህ ለመንፈሳዊ ልጁ ለጢሞቴዎስ በኤፌሶን ቤተክርስቲያን መጋቢ ሆኖ ለሚያገለግል በእስያ ዙሪያ ወንጌል ለሚሰብክ አገልጋይ ለመንፈሳዊ ልጁ ለጢሞቴዎስ እኔ በዘመኔ ሁሉ በጽናት በትጋት እስከ ሞት ድረስ ወንጌልን ለማገልገል የእግዚአብሔርን ሥራ ለመስራት ተሰጥቻለሁ ይለዋል እና መልካሙን ገድል ተጋድያለሁ። ሐዋርያው ጳውሎስ እንግዲህ በምድር ላይ እግዚአብሔር ባስቀመጠው ዘመን ሁሉ በትጋት በመጋደል እንዳገለገለ እንመለከታለን። አገልግሎት ተጋድሎ ነው ወገኖች። ከአንድ ነገር ጋራ መጋደል፣ ከጠላት ጋራ መጋደል ነው፣ ከክፉ ጋራ መጋደል። እግዚአብሔር ለዚህ ጠርቶናል ወገኖች። አገልግሎት እያመቻመቸን የምንኖርበት አይደለም። አገልግሎት አልጋ ባልጋ አይደለም። አገልግሎት ትግል ያለበት፣ ዋጋ መክፈል ያለበት፣ በጸሎት በጽናት እግዚአብሔርን ፈቃድ ለመፈጸም ከክፉ ጋር ከጠላት አሰራር ጋር መጋደል ያለበት ነው ወገኖቼ። ሩጫውን ጨርሻለሁ። ጳውሎስ በትጋት ሩጫውን ጨርሻለሁ ይላል። ሃይማኖትን ጠብቄያለሁ ይላል። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህ ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክበኛል፣ ተዘጋጅቶልኛል። ወገኖቼ ይሄ ለእኔ ብቻ አይደለም፣ እንደኔ ለሚከፍሉት ሁሉ ነው ይላል። በአግባብ እግዚአብሔርን ያገለገሉ ሰዎች ሁሉ ጊዜ በሰማይ ብድራት አላቸው። ወገኖቼ የጠራን ጌታ አገልግለን ብድራት እንድንቀበል፣ በሰማይ ብድራት እንድንቀበል እግዚአብሔር እኔና እናንተን ጠርቶናል፣ ሾሞናል፣ ለዚህ ለይቶናል እና በትጋት እንዳገለገለ ሲናገር እንመለከታለን ወገኖቼ። እና ለመንፈሳዊ ልጁ ምንድን ነው የሚመክረው ስንል በዚሁ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ከቁጥር 2 እስከ 3 እና ቁጥር 5 ላይ ጢሞቴዎስን የሚመክረው ነገር አለ። በቀሪው ዘመን በቀሪው ዕድሜ እነኚህን በማድረግ ትጋ ይለዋል። ምን በማድረግ? ቃሉን ስበክ፣ ቃሉን በመስበክ በመትጋት ይለዋል። ወገኖቼ ስበክ ይለዋል። እኔና እናንተ በቀሪ ዘመናችን ምን እናድርግ ካለን እግዚአብሔር በሰጠን እድልና እድሜ ቃሉን እንስበክ። ስንሰብክ ብዙዎች ከጨለማ ወደሚደነቅ ብርሃን ይመጣሉ። ያለ ስብከት ሰዎች ሊድኑ አይችሉም። እግዚአብሔር የሕይወትና የሞት ሽታ አርጎኛን ጠርቶን ሰባኪዎች አድርጎ ጠርቶናል፣ መርጦናል። ወገኖቼ በጊዜውም አለጊዜውም ደግሞ ጽና ይለዋል። አገልግሎት ጽናት ይጠይቃል። የጸና ሰው ያሸንፋል። የጸና ሰው ድል ያደርጋል። የጸና ሰው ይወርሳል። የጸና ሰው ያሸንፋል። ጽና። መቼ? በጊዜውም አለጊዜውም፣ ሲመችም ሳይመችም። ወገኖቼ አገልግሎት ሲመቸን ብቻ የምንፈጽመው አይደለም። ሲያመን፣ ማይመቸን ነገር ሲገጥመን፣ ሲከብደን ጸንተን ልናገለግል ተጠርተናል። ከዛስ ፈጽመ ታገስ ይለዋል። ታገስ፣ በቀረው ዘመንህ በእግዚአብሔር ቤት ውስጥ በትዕግስት አገልግል። ወገኖቼ ትዕግስት እንደ ልብስ ልንለብሰው የሚገባን ዋና ነገር ነው። አንዳንዱን ነገር ካልታገስን ከባድ ነው ወገኖች። እግዚአብሔርን ስናገለግል መታገስ አስፈላጊ ጉዳይ ነው። ትዕግስታችን ቶሎ ማለቅ የለበትም። መታገስ። አስተምር ይለዋል ወገኖች። ይሄ ትልቅ አገልግሎት ነው። የማስተማር አገልግሎት ትልቅ አገልግሎት ነው። እግዚአብሔር በሰጠን እድሜ እድል ምን እናደርግ ካለን እናስተምር። ማስተማር ሰዎችን ደቀ መዝሙር ያደርጋል። ሰዎች ጌታን በግላቸው እንዲያውቁ ያደርጋል። ወደ ጌታ መጣናቸውን እናስተምራቸው፣ እንትከላቸው፣ እናጽናቸው።
የማስተማር አገልግሎት በቤተክርስቲያን ውስጥ ቸል ሊባል የሚገባ ጉዳይ አይደለም። አስተማሪዎች ለቤተክርስቲያን ያስፈልጓታል። አስተማሪዎችን የሚያስታጥቁ ሊሆኑ ይገባል። ወገኖች ትምህርት መኖር አለበት በቤተክርስቲያን ውስጥ። አስተምር፣ ከዛስ በክፉ መንገድ የሚሄዱትን ዝለፍ ይላል። ወገኖቼ ያለ አግባብ ያለ ስርዓት የሚሄዱትን በቀሪ ዘመናችን በሰጠን እድልና እድሜ ቸል ማለት የለብን። የሚገሰጹትን መገሰጽ፣ የሚዘለፉትን መዝለፍ አለብን ማለት ነው። ለማቅናት በፍቅር ሌላው ምከር ይላል። ወገኖች በቀሪው ዘመናችን ምን እናርግ ካልን እንምከር። ወገኖች የምክር አገልግሎት በቤተክርስቲያን ውስጥ ቸል መባል የለበት። ይሄ የመጋቢያን፣ የሽማግሌዎች፣ የመሪዎች እግዚአብሔር ጸጋውን የሰጣቸው አገልጋዮች ሁሉ ኃላፊነት ነው። ምን መምከር። ምክር ባለበት ድል አለ ወገኖች። ስለዚህ የምክር አገልግሎት በቀሪው ዘመናችን ቸል የምንለው ነገር አይደለም ወገኖች። ምክር ሰዎችን ያጸናል። ምክር ሰዎችን ከስተት ይመልሳል። በቤተ ክርስቲያን ውስጥ ከሚያስፈልጉ ዋና አገልግሎቶች አንዱ ምክር ነው ወገኖች። ሌላው ነገርን በልክ አድርግ ይለዋል ጢሞቴዎስን ጳውሎስ። በቀሪው ዘመን ነገርን በልክ አድርግ። እኛ በልክ ለመኖር ተጠርተናል። እግዚአብሔርን ስናገለግል በልክ እንኖር ዘንድ እግዚአብሔር እኛን መርጦናል። ሌላው መከራን ተቀበል ይላል ወገኖች። እግዚአብሔርን ስናገለግል መከራ አይቀሬ ነው። ስለ ወንጌል፣ ስለ ጽድቅ መከራ መቀበል ሊመጣ ይችላል። ሁልጊዜ መልካሙን ብቻ አይደለም፣ መከራንም ተክተን በጽናት መቀበል አለብን ማለት ነው። ሽልማት ስላለን፣ ብድራት ስላለን። ይሄ ብቻ አይደለም፣ የወንጌል ሰባኪነትን ስራ አድርግ ይላል ወገኖቼ። በቀሪው ዘመናችን በቀሪው እግዚአብሔር በሰጠን እድል ምን እናድርግ ካለን ወንጌል ሰባኪነት ስራችን ይሁን። የዕለት ተግባራችንን እያደረግን በወጣን በገባንበት ሁሉ ወንጌል እንስበክ። አሁን በጨለማ ላሉ ሰዎች መላእክት አይሰብኩላቸውም፣ እኛንም እንሰብክላቸው። ያለ ሰባኪ እንዴት ይድናሉ ይላል ወገኖቼ። እንስበክ። ሌላው አገልግሎትን ፈጽም ይለዋል ጢሞቴዎስን። ወገኖቼ እንግዲህ ሐዋርያው ጳውሎስ በቀሪ ዘመን ማድረግ ስለሚገባው ነገር ሲናገር እነኚህን ነገሮች ቸል ሊባሉ የሚገባቸው ነገሮች እንዳይደሉ ይናገራል። እና እኔና እናንተም በቀሪ ዘመናችን እግዚአብሔር በሰጠን እድሜ እነኚህን ነገሮች ቸል ማለት የለብንም። እድል ነው አገልግሎት። እና ጌታችን ኢየሱስ ክርስቶስ እንደዚህ ያለ በዮሐንስ ወንጌል ምዕራፍ 4 ቁጥር 34 ላይ ኢየሱስም እንዲህ አላቸው፣ የኔ መብል የላከኝን ፈቃድ አደርግ ዘንድ ስራውን እፈጽም ዘንድ ነው። ወገኖቼ የሚፈጸም ስራ እግዚአብሔር ሰጥቶናል። ውብ የሆነ ስራ እግዚአብሔር ሰጥቶናል። ነገርን ሁሉ በጊዜ ውብ አድርጎ ሰራው እንደሚል አንተ፣ አንቺ፣ እኔ ከእግዚአብሔር ጋር ሆነን ውብ አድርገን የምንሰራው ስራ ተሰጥቶናል። እኛ ከእግዚአብሔር ጋር አብረን የምንሰራ ሰራተኞች ነን። ብቻችንን አይደለም የምንሰራው። ዛሬ ምን እያደረግ ካለ ወንድሜ? በዘመንህ እየቀለድክ ነው ወይስ እግዚአብሔር የሚፈቅደውን ሐሳብ እያደረግ ካለ? ወይስ የራስን ፈቃድ የራስን ሐሳብ ነው እግዚአብሔርን ፈቃድ እየፈጸምክ ካለ? ዛሬ እግዚአብሔር እንደዚህ ይለናል፣ ሐሳቤን ፈቃዴን በዘመናችሁ ሁሉ አገልግሉ ይለናል ወገኖች። አንተ፣ አንቺ የተጠራው በዘመንህ ሁሉ እግዚአብሔር በሰጠህ እድሜ ሁሉ ፈቃዱን ታደርግ ዘንድ ነው። መስነፍ አያስፈልግም። ዛሬ ምን እያደረግን አለ? እግዚአብሔር በሰጠን ዘመን ምናልባት እየቀለደን ይሆን ያለ ነው። አንድ ቀን ወገኖች ሁላችንም በፍርድ ወንበር ፊት መቆማችን አይቀርም። ባዶአችንን እንዳንቀር መፍራት አለብን። ከእግዚአብሔር ጋር እንጣበቅ፣ ፈቃዱን እናድርግ። እግዚአብሔር በምድር ላይ እድሜና እድል የሰጠን ሐሳቡን እናገለግል ዘንድ ነው። ጌታ ሆይ በሰጠህን እድሜ እንድናከብርህ እርዳን። እኛ የወደድነውን ሳይሆን እኛ የፈለግነውን ሳይሆን አንተ የፈለግከውን እንድናደርግ ጸጋን አብዛለን። እግዚአብሔር ሆይ ሾመህን ጠርተህን፣ እግዚአብሔር ሆይ ለዓላማ ለአጀንዳ ለይተህን ቸል ከማለት በራሳችን ነገር ከመያዝ ዛሬ አውጣን። ጌታ ሆይ ሐዋርያው ጳውሎስ ዋጋ በመክፈል በጽድቅ በቅንነት እንዳገለገለ ወንድሞችም እህቶችም እኔም በጽድቅ በቅንነት እንድናገለግል ዛሬ ጸጋ ይለቀ